ከዕለታት አንድ ቀን መልአኩ ጅብሪል ዓለይሂ ሰላም ያለ ወትሮው ረሱል ሰለላሁ ዓለይሂ ወሰለም ዘንድ ፊቱ ጠቁሮ መጣ። ረሱል ሰለላሁ ዓለይሂ ወሰለም በዚህ ሁኔታ ሲያዩት ጊዜ አንተ ጅብሪል ሆይ ምነው ፊትህ እኮ ተቀይረዋል አሉት። ጅብሪልም እንዲህ አላቸው፣ አንተ ሙሐመድ ሆይ አሁን የመጣሁበት ሰዓት አላህ ሱብሓነሁ ወተዓላ የጀሃነም አቀጣጣዮችን እንዲያቀጣጥሏት ባዘዘባቸው ሰዓት ነው። ጀሃነም እውነት መሆኗን ላወቀ፣ እሳት እውነት መሆኗንም ላወቀ፣ የቀብር ቅጣት እውነት መሆኑንም ላመነ፣ የአላህ ቅጣት ትልቅ መሆኑን ለተገነዘበ ሰው ከሷ መትረፉን ሳያረጋግጥ መረጋጋት የለበትም ብሎ መለሰላቸው። ረሱል ሰለላሁ ዓለይሂ ወሰለም አንተ ጅብሪል ሆይ እስኪ ስለ ጀሃነም ንገረኝ አሉት። ጅብሪልም ዓለይሂ ሰላም አዎ አላህ ሱብሓነሁ ወተዓላ ጀሃነምን ለ1000 ዓመታት ቀይ እስክትሆን ድረስ አቀጣጠላት። ከዚያም ለ1000 ዓመታት ደግሞ ነጭ እስክትሆን ድረስ አቀጣጠላት። ከዚያም ለ1000 ዓመታት ደግሞ ጥቁር እስክትሆን ድረስ አቀጣጠላት። አሁን ጀሃነም ጥቁር ጨለማ ናት፣ ነበልባሏና ፍሙ አይጠፋም። ያ በእውነት ነቢይ አድርጎ በላከህ አላህ እምላለሁ የመርፌ ቀዳዳ ያህል ጀሃነም ብትከፈት ዱንያ ላይ ያለ ነገር ሁሉ ከሙቀቷ ብዛት ይቃጠል ነበር። ያ በእውነት ነቢይ አድርጎ በላከህ አላህ እምላለሁ ከጀሃነም ሰዎች ልብስ አንዷ በሰማይና በምድር መካከል ብትንጠለጠል ከሽታው የተነሳ ምድር ላይ ያለ ፍጥረት ሁሉ ይሞት ነበር። ያ በእውነት ነቢይ አድርጎ በላከህ አላህ እምላለሁ አላህ ሱብሓነሁ ወተዓላ ቁርአን ላይ የተጠቀሰው የጀሃነም ሰንሰለት አንዷ እንኳን በተራራ ላይ ብትቀመጥ ያ ተራራ እስከ 7ኛው መሬት ድረስ ይቀልጥ ነበር። ሙቀቷ ጠንካራ ነው፣ ጥልቀቷ ሩቅ ስምጥ ነው፣ ጌጧ ብረት ነው፣ መጠጧም የፈላ ውሃና መግል ሲሆን ልብሷም ከእሳት የተሰራ ነው። ጀሃነም 7 በሮች አሏት። በእያንዳንዱ በር የተለያዩ በሮችም አሏቸው፣ ለሴቶችም ለወንዶችም ብሎ መለሰላቸው። ረሱልም ሰለላሁ ዓለይሂ ወሰለም እኛ እንደምንጠቀመው አይነት በር ነው ብለው ሲጠይቁት ጅብሪልም ዓለይሂ ሰላም አይ እንደሱ አይደለም፣ ይህ የተለየ ነው። በሩ ከላይ ወደ ታች የተደረደረ በር ነው። ከአንደኛው በር ወደ ሌላኛው በር ያለው ርቀት 70 ዓመት ያስኬዳል። እያንዳንዱ በር ከሌላኛው በር ግለቱ በ70 እጥፍ ይበልጣል። የአላህ ጠላቶች ወደ ጀሃነም ይነዳሉ። ልክ በሯ ላይ እንደደረሱ ዘባኒያ የተባሉ የጀሃነም ወታደሮች በሰንሰለት ይቀበሏቸዋል። ሰንሰለቱን በአፋቸው አስገብተው በመቀመጫዎቻቸው ያስወጡታል። ግራ እጁ ከአንገቱ ጋር ይጠፈራል፣ ቀኝ እጁም ከልቡ ጋር ተጠፍሮ ይታሰራል። እያንዳንዱ ሰው ከሸይጣን ቁራኛው ጋር በሰንሰለት ይታሰራል። ከዚያም በፊቶቻቸው እየተጎተቱ መላኢካዎች ደግሞ ከብረት በሆነ መዶሻ ይመቷቸዋል። ከዚህ ጭንቀት ለመውጣት ሲሞክሩ ወደዚያው ይመልሷቸዋል ብሎ መለሰላቸው። ነቢያችንም ዓለይሂ ሰላቱ ወሰላም በእነዚህ በሮች የሚገቡት እነማን ናቸው ብለው ጠየቁት። ጅብሪል ዓለይሂ ሰላም እንዲህ ሲል መለሰላቸው። በታችኛው በር የሚገቡት ሙናፊቆች፣ በዒሳ ዓለይሂ ሰላም የካዱት የፊርዓውን ቤተሰቦች በፊርዓን የካዱት ሲሆኑ የጀሃነም ስሙ የሚገቡበት ሃዊያ ይባላል አላቸው። ሁለተኛው በር ስሙ ጀሂም ሲሆን በሱ የሚገቡት ሙሽሪኮች ናቸው። ሶስተኛው በር ነሷራዎች የሚገቡበት ስሙም ሰቀር ይባላል። በአራተኛው በር ኢብሊስና ተከታዮቹ እንዲሁም መጁሶች ይገቡበታል። ስሙም ለዛ ይባላል። አምስተኛው በር ይሁዶች የሚገቡበት ሲሆን ስሙም ሑጠማህ ይባላል። ስድስተኛው በር ስሙ ዓዚዝ ሲሆን የሚገቡበት ክርስቲያኖች ናቸው ብሎ ከዘረዘረላቸው በኋላ 7ኛውን ለመጥቀስ ፍርሃት ያዘው። ነቢያችንም ዓለይሂ ሰላቱ ወሰላም 7ኛውን በር ለምን አትነግረኝም አንተ ጅብሪል ሆይ ብለው ሲጠይቁት ጅብሪልም ዓለይሂ ሰላም በሱ በር እኮ የሚገቡት ካንተ ኡመት የሆኑት ትላልቅ ወንጀሎችን ሰርተው ሳይቶብቶ የሞቱት ናቸው ብሎ ሲመልስላቸው ረሱል ዓለይሂ ሰላቱ ወሰላም ራሳቸውን ስተው ወደቁ። ከዚያም ጅብሪልም ዓለይሂ ሰላቱ ወሰላም የረሱልን ጭንቅላት ታፋው ላይ ያሳረፋሉ። ልክ ሲነቁ ቀና አሉና
አንተ ጅብሪል ሆይ ችግሬም በዛ ሐዘኔም በረታብኝ ከኔ ኡመት ጀሃነም የሚገባ አለን ብለው ሲጠይቁት ጅብሪልም አለይሂ ሰላም አዎ ካንተ ኡመት የትላልቅ ወንጀል ባለቤቶች ይገባሉ ብሎ መለሰላቸው። የዓይናችን ማረፊያ ከእናትና ከአባት በላይ ለኛ አዛኝ የሆኑት ነብይ ይህንን ሲሰሙ ተንሰቅስቀው ማልቀስ ጀመሩ። ጅብሪልም አለይሂ ሰላቱ ወሰላም አብሯቸው አለቀሰ። ፊዳከ አቢ ወኡሚ ያ ረሱላላህ። ረሱል አለይሂ ሰላቱ ወሰላም ይሄኔ ያ ጅብሪል አንተም ታለቅሳለህን አሉት። ጅብሪልም እንዴት አላለቅስ? እኔንስ መጨረሻ በምን አውቃለሁ? ኢብሊስ እኮ ከመልአክ በላይ ነበር አላህን ሱብሓነሁ ወተዓላ ሲገዛ የነበረው ብሎ መለሰላቸው።